ሰላም እንዴት ናችሁ ጋይስ? ዴል አድርግ ነኝ። ዛሬ ደግሞ እንግዲህ ወንድ ልጅ ማድረግ የሌለበት ማለት በፍቅር ህይወት ማድረግ የሌለበት 3 ጉዳዮችን ነው የምነግራችሁ ከራሴ ህይወት እና ከራሴ ተሞክሮ ማለት ነው። እና ወንድ ልጅ ፍቅረኛ መያዝ ያለበትን ወቅት አለማወቅ በቃ የወንድ ልጅን ህልም ከሚገድሉ አንደኛ ምክንያት በምን ሰዓት ፍቅረኛ መያዝ እንዳለበት አለማወቅ ነው። እርግጥ ሆን ብሎ ጊዜና ቦታና ቀን መርጦ ፍቅር ላይገኝ ይችላል። ግን ምን ሰዓት ነኝ ራሴ ዝግጁ ነኝ የሚለውን አንድ ሰው ራሱን ማወቅ አለበት። ምክንያቱም ወንድ ልጅ ለራብ ለተለያየ ችግር ማለት ብዙዎችን መቋቋም ይችላል። ግን ወንድ ልጅ ጥሩ ገቢ ጥሩ ስራ ሳይኖረው ፍቅር ውስጥ እንደመግባት የወንድ ልጅ ህልም ገዳይ የለም። እኔ ሴቷን አይደለም ህልም ገዳይ ያልኩት ሁኔታዎች ናቸው። በተለይ ትላልቅ ከተማ ላይ እንደ አዲስ አበባ ያለ ከተማዎች ላይ እየኖራችሁ ጥሩ ስራ የራሳችሁ ቋሚ ገቢ ሳይኖራችሁ ወደ ፍቅር ውስጥ መግባት ህልማችሁን 99% መግደል ማለት ነው። ምክንያቱም አንደኛ ሌላ ነገር ማሰብ አትችሉም። መጀመር አይደለም ቀርቶ ምክንያቱም ሴት ልጅ ደግሞ ትላልቅ ከተማ ላይም አይደለም ትንሽ ከተማ ላይ ኮምፈርት ትፈልጋለች። ከእሷ የተሻለ ሆነህ እንድትገኝ ትፈልጋለች። ስለዚህ አንተ አለህበት ስራ ላይ ሆነህ ያንን ነገር ማሟላት አትችልም። ምክንያቱም ተቀጣሪ ነህ፣ ሰዓቱ አይበቃም። እንደው ሰአቱን ተው፣ ገንዘብ መዝናናት ምናምን አይቻልም። ስለዚህ ስለሷ ማሰብ ነው ወይንስ እሷ ምን ሆና ይሆን ወይም ደወለች አልደወለች ከኔ የተሻለ ሰው ጋር ሆና ይሆናል ምናምን ከማለት ስለ ስራህና ስለ ትኩረትህ ምንም አታስብም። ስለዚህ መጀመሪያ መቅረብ ያለበት ቋሚ ገቢ፣ የምትወደውን ስራና ትክክለኛው ቦታ ላይ መሆንህን ነው ማስቀደም ያለብህ። ሴት ልጅ እርግጥ ከስንት አንድ እኮ ለዓላማህ የሚገድፉና ለዓላማ ጽናትህ ከጎንህ የሚቆሙ ሊኖሩ ይችላሉ። ያ ደግሞ ከመቶ ብትለኝ ከ90% በላይ። ሁለተኛ ደግሞ ሴት ልጅ ካልፈለገችና በሷ አምሳያ ካልሆንክ ብራዘር የቤት አምፖል ራሱ ፈታ ይዛብህ ልትቀር ትችላለች። ስለዚህ አንደኛ መጀመሪያ የምትወዱት ኤሪያ ላይ የምትወዱት ስራ ላይ የምትወዱት ገቢ ላይ መሆን አለባችሁ። ካልሆነ ግን አንዳንድ ሰው አሁን እንደ መሸሸጊያ ወይም ፍቅረኛ ለመያዝ እንደ ግዴታ አይደለም ብራዘር፣ ብቻህን ስትሆን ነው ለምትፈልገው ዓላማ መስዋዕትነት መክፈል የምችለው። ስለዚህ አንደኛ እንዲህ ሰበብ ሊሆን የሚችለው ፍቅረኛ መያዝ ኦኬ ጥሩ ነው። ከተመቸህ ጥሩ ኤሪያ ላይ ካለህ እሰየው። ማንም የሚጠላ መዝናናትን ጥሩ ላይፍ ማሳለፍን የሚጠራ የለም። ግን ወንድ ልጅ ሆነህ የራስህ ቋሚ ገቢ ሳይኖርህ ተቀጣሪ ሆነህ የምትወደውን ስራ ሳትሰራ ፍቅረኛ መያዝ ማለት ሌላ ተጨማሪ ስቃይ ነው ብራዘር፣ ሌላ ተጨማሪ ማለት ነው። አንደኛ ኪስ ባዶ ነው። ማግኘት ስትፈልግ እሷ ሳይሆን ሰበብ የምትደረድረው አንተ ነህ። ምክንያቱም የለም ደሞዝ ከሚደርስ ክሬዲት ምኑ። ስለዚህ ደሞዙ እንደገባ ክሬዲቱ ሁሉ አልቆ የቤት ኪራይ አልቆ በማግስቱ ሌላ ክሬዲት። ስለዚህ ስታገኛት እንኳን ጥሩ ነገር ማውራት አትችልም። በቃ መደባበር ነው ምን ማለት ነው። ስለዚህ እንደዚህ ሆኖ ደግሞ ፍቅር የለም። ስለዚህ ፍቅረኛ ከመያዛችሁ በፊት መጀመሪያ ራሳችሁ የምትወዱትና ቋሚ ገቢ ይኖሯችሁ በቃ። ስለዚህ አንደኛ ይሄን ያዙልኝ። ሁለተኛ ደግሞ ውስጣችሁ ሰላም ሳይሆን ፍቅር ሰላም አይሆንም። በቃ ማለት በውስጣችሁ እኮ በአፋችሁ እኮ ላትናገሩ ክፉ ላይወጣችሁ ይችላል። ግን ውስጣችሁ ሰላም ካልሆነ ፍቅር ደግሞ ያንን የመመርመር ኃይል አለው። ውስጣችሁ ሰላም ካልሆነ የምትወዱት ሰው ጋር እንኳን ብትሆኑ ሰዓት ይረዝምባችኋል። የመደበር ባህሪ ምናምን። ይሄ ደግሞ ሴቷ ለእኔ ካለው አመለካከት ወይም ፍቅር አንፃር ነው ብላ ነው ልትረዳው የምችል። ስለዚህ በሰላማችሁ የምትፈልጉትን ስራ መስራት ከፈለጋችሁ ጊዜና ወቅት አንደኛ በመሆኑ ስለዚህ የምታደርጉትን ግንኙነት ቀንና ጊዜ ያዙለት። እሱ አይታችሁታል እኮ የዩኒቨርሲቲ ተማሪ ምናምን በማንኛውም የሃይስኩልም እያላችሁ ሞክራችሁታል። ከህይወታችሁ ጋር ግን ምንም ጠብ ያለ ነገር የለም። ስለዚህ አንድና አንድ ጥሩ ፍቅር ግንኙነት ወይም ጥሩ ላይፍ እየኖሩ ያሉ ሰዎች ራሳቸውን አሸንፈው መጀመሪያ የራሳቸውን ገቢ መፍጠር የያዙ ሰዎች ፍቅራቸው ያምራል፣ ላይፋቸው ያምራል፣ ህይወታቸው ያምራል። ግን መጀመሪያ ፍቅረኛ ምናምን ከዛ ሽቅብ ቁልቁል መባዘዝ በሷ የሚባል ጣጣ የለም ብራዘር። ማንም ሰው ለማንም ህይወት ተጠያቂ ይሆናል። አንድና አንድ ራስህ ነህ ተጠያቂ እኮ ነው። ስለዚህ ፍቅረኛ የምትይዝበትን ወቅት አንድና አንድ ምረጡ። ምክንያቱም ወንድ ልጅ ፍቅረኛ ይዞ የተሻለ ገቢ ምናምን ከሌለው ስለ ፍቅረኛው ያስብ፣ ስለ ስራው ያስብ። ስለዚህ ይህን አስቡበት። ይመቻል።